እስር ቤት ናት። ትሙት በእናታችሁ ትሙት። እያሰቃዩዋን ነው። አሁን እኛ ራሳችን ላይ ፈርደን ነው ለእናንተ እየነገርን ያለ ነው። ራሳችን ላይ ፈርደናል። የተሰበሰበው 1 ሚሊዮን ሪያልስ ተከፍሎላታል። የሚጠይቃት ስላጣች እንደፈለጉ እየተጫወቱባት እስር ቤት ውስጥ ወይ አልገሏትም እያለቀሱ ማለት ድምጻቸውን ልከፍትልሽ ይችላሉ። አሁን ከፈቃደኛ ከሆንሽ ልክፈትልሽ እና ከዛ ነገ ደግሞ ይዤልሽ እመጣለሁ። እነሱን ሲደውሉልኝ መደወል እንጂ ካርድ ሰጥቻቸው ከዛ ይደውሉልኛል። ገባሽ? ያለውን ችግር ነግሮኛል። ይሄ ግን ከአቅሜ በላይ ስለሆነ ነው ይዤ የመጣሁት። ድምጻቸውን ላሰማሽ። ወላሂ ምን አሉ? በእናትህ ሙባረክ በእናትህ ትገደል ብላችሁ ድምፁን ሁላ አትናሉ። በቃ ትገደል። ያው ፓርቲዎችም ከደወልክላቸው ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንዳትናገሩ። ማወድ መልሽ ደውላቸዋለሁኝ። ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ነው የደወለው ባቴ ጋር ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቀሱትም ከዚህ ከእስር ቤት የማያወጡንም። ባቴዎች ምንድነው ማድረግ ያለባቸው? አሁን ባቴዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችውን ሀገርን እሺ ብር ተከፍሏል አለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ነጋታዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አብራድ የሚባል ትተዋት ማለት ነው። አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ። እምባቲ መጥቶ ይከራከርላለን ሰው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ ብዙ አብረና ግን ታች ላይ አፍራዲ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቶሃል? ኦኬ እሺ 9 ወሯ ለብቻዋ ምግብም አታገኝም፣ ሐኪምም አታገኝ። ሌላዎቹ እኮ እብዶች እዚህ መርፌ እየተወጉ ከኛ ጋር አብረው አሉ። እሷን ግን ማንም እያያት አይደለም። እምባሲ ላይ ደግሞ አንተ ጓደኞች እነዚህ ኦሮሞቹ ልጆች ካወራሃቸው ማለት ነው እነሱ መጥተው እዚህ ሲጠይቁ ሌላ የት ናት ብለው ነው መጠየቅ ያለባቸው እንጂ ከላይ ከፎቅ ከአንበር ተደውሎልን ነው እንዳይሉ። እዚህ መጥቶ እንትን ሙዲሩ መጥቶ ፎቅ እኛ ጋራ ለኢትዮጵያ ኤምባሲ ማን የደወለው? የኢትዮጵያ በቃ እሺ ታውቃለህ። ኦሮሞም ለብሩ ገብቶኛል እና አቡ ጮክዬ ነው ሙዲሩ መጥቶ ማን ነው የደወለው ኤምባሲ ጋር ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቀሱትም ከዚህ ከእስር ቤት የማያወጡንም። ኤምባሲዎች ምንድነው ማድረግ ያለባቸው? አሁን ኤምባሲዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችውን ሀገርን እሺ ብር ተከፍሏል አለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ነጋታዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አብራድ የሚባል ትተዋት ማለት ነው። አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ። እምባቲ መጥቶ ይከራከርላለን ሰው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ ብዙ አብረና ግን ታች ላይ አፍራዲ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቶሃል? ኦኬ እሺ 9 ወሯ ለብቻዋ ይሄን ይመስላል። ሞታለች። ጥርሷ ገጦ አይኗ ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው ምን አማርኛ ነው እንዴ? እስር ቤቱ ምንድነው ስሙ? እስር ቤቱ መለዝ ነው መለዝ። እሺ ቆይ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ? አይምሯ እንዴት አይነካም? ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል። ወላሂ አትናገርም አሉ፣ አትበላም አትጠጣም አሉ። በብርድ ልብስ ትክልል ብላ ነው የምተኛው። በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምናምን ነው የሚባለው። ያለችበት ሁኔታ እንግዲህ እነሱ እንደሚነገሩት እንድትሞት ድምፅ ሁሉላት ነው እኮ። አዋ ጥርሷ ወጥቷል። እንድትሞት ድምፅ ሁሉላት ትገደል ነው እኮ ያሉት።
እኮ ስቃይ ላይ ስለሆነች እሷ ገጦ አይኗ